ከነዚህ ኡስታዞች ኬኩ ማን ይቁረስልን? አቲካ እንትሉስ በየስታዝ ማን ይቁረስልን ኬኩን? ከሶስቱ ምረጪ። ነው ባል ሶስታቸው እና ነው يس أمر هاي زالو هاي تفضل ايش سبحان الله الله أكبر أبزي الله أكبر إن شاء الله بتكبير أنضبط بتكبير أيو እንኳን ደስ አለሽ መብሩክ አቲካ እህታችን ይላል። አላሁ አክበር። አንሱት ፎቶ። እንኳን ደስ ያላችሁ። ወደ አራተኛ ዙር የቁርአን ምዝገባም ገብተናል። በአቲካ ባዮ ላይም አለ። በዚህ ምን ትላለህ? አላሁ አክበር። አቲካ እየተቆረሰ ነው። ዝግጁ ነሽ? ቢስሚላህ። ያው እስምሽ ኢንሻአላህ አዘ ወጀል ايوه ان شاء الله عز وجل. الحمد لله رب العالمين. ያው የማዕከሉ ኃላፊ ሆነችው ኡስታዝ ኸውለት ደግሞ የተወሰነ የምትናገረው ንግግር አላት። እሷን በጥሞና አዳምጣት ኢንሻአላህ። ታላቅ እህቴ ናት። የኔ ለማታውቁ ኢንሻአላህ ታላቅ እህቴ ነች። بسم الله الرحمن الرحيم الحمد لله رب العالمين هذا فضل من الله يهي الله شروطا بتشانو يهدي من يشاء إن الله يعطي الدنيا لمن يحب ولمن لا يحب ولكن لا يعطي الدين إلا لمن يحب والله العظيم الله دنيا لم يودهم لم يتألهم لكافرهم لمسلمهم يسطال ነገር ግን ዲንን ለሚወደው እንጂ አይሰጥም እና እኔ አቲካን እንትን ስሰማ ሀይቃ በጣም ከመደሰት የተነሳ በነገራችን ላይ በጣም ብዙ ሰው ነው ከደስታ ብዛት ያለቀሰው ማለት ነው እና ቃላት አጥሮናል ነበር በጣም ደስ ብሎን ነበርና አልহামዱሊላህ هذا فضل من الله ከዚህም በላይ ትደርሳላችሁ እሷ ብቻ አይደለችም አልፈውዝ የቁርአን ማዕከል በጣም ደስ የሚሉ እንቁ የሆኑ ልጆች አሉን አቲካ አላህ ኸይር ጀዛሽን ከፍሎሽ ከዚህ በላይ ከፍ ብለሽ ቁርአን ሐፊዘል ቁርአን ሆነሽ ሐፊዘል ቁርአን የሆኑ ልጆችን ወልደሽ ኢንሻአላህ በኢዝኒላህ ከዚህ በላይ ከፍ ብለሽ እንደምናይሽ አንጠራጠርም ኢንሻአላህ አላህ ይርዳሽ አላህ ደግሞ በጀነት አልፈውዝ የቁርአን ማዕከል የሚቀሩ ተማሪዎችን በሙሉ ባንድ ላይ ተሰብስበን በአካል የምንገናኝና የምናወራው አላህ ያድርገን ሳንተዋወቅ በኦንላይን እንደዚህ እንደተዋደድን እንደተደጋገፍን በጣም እድለኞች ናችሁ እናንተም እኛም እድለኞች ነን እንደናንተ አይነት ጀግና ተማሪዎች ስላሉን ማለት ነው እና የተማሪዎቻችንን ድሉ ከተሰጠኛ አይቀር የተማሪዎቻችን ጀግንነት ከአቲካ ጀምሮ እንግዲህ ሰለምቴ ናት እንደምታዩት በ7 ወር ነው የጨረሰችው ይህ ትልቅ ጀብድ ነው በ7 ወር ቀላል አይደለም ቁርአን እኛ እንኳን በመንቀራበት ጊዜ በጣም ረጅም ጊዜያቶችን ነው የፈጀብን በ7 ወር ቁርአንን አختመች ከዛ ደግሞ ኒቃብ ለበሰች አልহামዱሊላህ ለብዙ ሰዎች አራያ እየሆነች ነው ማለት ነው ከዛ በመቀጠል ከዚህ በፊት ያختመ ልጅ አለ ገጠር ላይ ግመል ምናምን ነው የሚጠብቀው ማለት ነው ኢንሻአላህ ይሄን ሰውዬ ታሪክ በደንብ አዳምጡት ኢንሻአላህ ያለው ነገር ስለ ወንድማችን በደንብ አዳምጡ ይሄ ለብዙ ሰዎች ያው ወላጆቻችሁ ላጣችሁ ምናምን እንትን የሚሆን ልጅ ነው ኢንሻአላህ ይሄ ልጅ አረብ ሀገር ግመል በጎች ከብቶች ነው የሚጠብቀው ማለት ነው እና የሆነ ቪዲዮ አይቶ ዘፋኝ ነው ከዛ በፊት ዘፈን ላይ ልክ እንደ አቲካ መላእክኒ ለገር ላይ ነበር የሚያዘወትረው ቲክቶክ ላይ ማለት ነው እና ስሙን እጠራላችኋለሁኝ አስገባዋለሁኝ እዚህ አወል ኢንሻአላህ ዝግጁ ሆነልኝ እሺ እና ይሄ ልጅ የሆነ ቪዲዮ የያሲኖን አየና ገባ እኔም እገባለሁኝ ኢንሻአላህ እሱ ሙሉ ለሙሉ ተጧሐርቶ ነው የመጣው ወንጀሉን ተወብቶ የሰራቸውን ነገር ተወብቶ ለራሱ ቃል ገብቶ ቁርአን ባጭር ጊዜ ውስጥ እንደሚያከትብ በ9 ቀን ቃይዳ ተጨርሶ ነበር ያንን ሪከርድ እንደሚሰብር ለራሱ ቃል ገብቶ መጣ
ከመጣ በኋላ በቀን ለ10 ሰዓት ለ9 ሰዓት እያጠና ቆሞ ሲደክመው ቁጭ ብሎ ሲደክመው ቆሞ እያደረገ ለ9 ሰዓት ለ10 ሰዓት ይቻላል እንዴ? ቁርአን ወላሂ ከባድ ነው እኮ እህቶቼ ወንድሞቼ። በዛ በበረሃ ከብቶቹን እየጠበቀ ለ9 ሰዓት ለ10 ሰዓት አጥንቶ በ5 ቀን ውስጥ ቃኢዳ ኑራንያን ጨረሰ። አላሁ አክበር አላሁ አክበር። ይሄ ልጅ ዛሬ ድጋሚ እንትን የሚባልበት ቀን ነው። ወላሂ አላህ ሁሌ ከፍ ያደርገው። በ5 ቀን ቃኢዳ ኑራንያን ጨርሶ ማለት ነው። ከዛ በኋላ በጣም ተገረምን። ለምን በ5 ቀን ጭራሽ አይቻልም? ምንም የማያውቅ ሰው በ5 ቀን በጣም ከባድ ነው። ለዛውም እየጻፈ ጭምር ማለት ነው። ሙሉ ቃኢዳውን ጽፎ ነው የጨረሰው፣ ጽፎም ቀርቶም። ከዛ በኋላ ይሄ ሲገርመን ደግሞ 3 ወር በ3 ወር ጊዜ ውስጥ አختማለሁና አለ። ይሄ ገሪብ ነው ያለው፣ የሚቻል አይደለም ነበር ያልነው። እሱ ግን በ3 ወር ጊዜ ውስጥ ቃል በገባው መሰረት ሰዓት አስጨምሮ በ3 ወር አከተመ። አላሁ አክበር አላሁ አክበር። ወላሂ ለአዚም እንዴት ደስ እንዳለን ያቀን ማለት ነው። ልክ እንደ ዛሬው ቀን የሆነ ሰርፕራይዝ የተደረግን ነበር መሰለን። በጣም ደስ ይል ነበር። ሙሉ ስታፉን እንትና ለጋበዘ በጣም ደስ አለን። ከዛ በኋላ ይሄንን እኔ እሱ ሞራል ሲሰጥ ማለት ነው። ከዛ በኋላ አልহামዱሊላህ አሁን 6-7 ኪታቦችን ሙኽተሰር የሆኑ ቀርቷል። በዚሁ በማከራችን አመት አልሆነውም እኮ ይሄ ልጅ አመት አልሆነውም፣ ግን ለራሱ ያለው ጽናት 6-7 ኪታብ መቅራቱ አይደለም ለሚመጡ ወንድሞችን የሚያስጠናልን አሁን እሱ ነው። አወል ፋንታው ይባላል። እባክህ አወል ፋንታው እዚህ ካለ ገስት ላክልኝና አላስገባ። ያው ኢንሻአላህ ለሌሎች ለሌሎች እንዲሆናቸውም ደግሞ እስኪ ያየውን ህልምም ጭምር ኢንሻአላህ ተግሪም ደስ ይለናል። አንዴ ይሄንን በጥሞና አዳምጡ ኢንሻአላህ። ከዛ በኋላ ይህ ወንድማችን አወል ፋንታው ከብዙ ጊዜያት በኋላ ቁርአን ካختመ በኋላ ህልም አየ። በ18 ቀን ደግሞ የቁርአን ያختመ ሰለምቴ ልጅ ነበርና የሱን ሪከርድ ሰብራለሁኝ ብሎ በ15 ቀን ድጋሚ ያከተመ ማለት ነው። የ3 ወሩ ሲገርመን በ15 ቀን ድጋሚውን በ15 ቀን ነው የጨረሰው። ከዛ በኋላ ከሆነ ጊዜ በኋላ መናም አየ። ያየው መናም ምንድን ነበር መሰላችሁ? ሱረቱል መርየምን እናቱ ሙታለች። በልጅነቱ ነው የሞተችው። የቲም ሆኖ ነው ያደገው እና አያቃትም በስርዓት እናቴ ሙታለች፣ በመናሚ ግን አየኋት አለ። ከዛ ሱረቱል መርየምን እየተቀራን እሷ ታስቀራኛለች፣ እኔ አቀራለሁኝ። በዛ መልኩ አየኋት አለና በጣም ትልቅ ሼክ ናቸው። ሼክ መሐመድ አሊ አደም ጋር አብረው የቀሩ አጎታሉኝና ለሳቸው ሱዳን ሀገር ላይ ያሉ ደውዬ እንደዚህ አይነት ህልም አይቷል አልኩት። እና አላህ እየሰራ ያለውን ስራ ስለወደደለት ነው በዚህ መልኩ አላህ ያሳየው። እናቱም ደስተኛ ሆና ነው እዛው ቀብር ውስጥ ሆና እናቱ ደስተኛ መሆኗን በሱ እንደተደሰተችበት ያሳያል አለ። ሱብሃንአላህ። ይሄንን የሰሙ ልጆች ወላጆቻችንም ከሞቱ በኋላ እንደዚህ ማስደሰት እንችላለን እንዴ? ወላጆቻችሁ የሞቱ ልጆች እናት አባቶቻችሁ የሞቱ ይሄውላችሁ የምታስደስቱበት መንገድ ዛሬ ፍንጭ ሰጠኋችሁ። ቁርአን ቅሩ፣ ሰደቃ አድርጉላቸው ለነሱ ማለት ነው። ይደሰቱባችኋል ኢንሻአላህ ቢኢዝኒላህ። በዚህ መልኩ በ3 ወር ጊዜ ውስጥ አختሞ ምላሹን በ15 ቀን አختሞ አሁን ለሌሎች ተማሪዎች ተርፎ እያየነው ነው ኢንሻአላህ። ሰርቲፊኬቱን እዚህ ጋር የምስጋና ሰርቲፊኬት ሰርተንለታል። እኔ ስለማላቅበት ነው ሼር ማድረግ፣ ከኋላ ሼር እናደርግላችኋለን።